ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ዛሬ ማሳያችሁ ምንድነው የቻይኖች ሰርግ ቤት ሂጄ ነበርና ለምን ለቤተሰቦቼ አላሳያችሁም ብዬ ትንሽ በመጠኑ ቀርጬላችኋለሁና ምን እንደሚመስል አሳያችኋለሁ። በቀጣይ ግን በራሴ በአዲስ ቪዲዮ እመጣለሁ። እስካሁን የምታውቁኝ ያው ቪዲዮ ሪከርድ ምናምን ቲክታክ ሪከርድ ምናምን በመልቀቅ ነውና ከዚህ በኋላ ግን የራሴን የሆነ ነገር ይዤ እመጣለሁኝ። እና ዛሬ ምን እንደሚመስል የቻይኖች ሰርግ ቤት አሳያችኋለሁ። እስከ መጨረሻው እዩት። ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በኋላ በራሴ ስራ እመጣለሁኝ። አበረታቱኝ። ይሄን ይመስላል የዛሬው። እዚህ ጋር የሚታየው ዲኮር ምናምን ነገርና ብዙም ትልቅ ሆቴል ምናምን አይደለም፣ የተጋነነ አይደለም፣ መካከለኛ ትንሽ አነስ ያለ ሆቴል ነው። እዚህ ጋር የሚታያቸው ደግሞ ምግባቸው ነው። ሁሉም አልቀረበም፣ ገና ዝግጅት ላይ ነበርና እዚህ ጋር የሚታየው ኬክ ምናምን አብዛኞቹን አላቃቸውም። የሆነ እዚህ ጋር አሳ ነገር አለ። አብዛኛው ምግብ አላቀው ምን እንደሆነ። እዚህ ጋር ሰላጣ ምናምኖችን አውቃለሁ። እንደ ቀንድ አውጣ ነገር ምናምን ነገርም አለ። ምግቡ ብዙም በጣም ይከብዳል። የቻይኖች ምግብ ያው በተሰማላችሁ አብዛኞቻችሁ። እዚህ ጋር ቀንድ አውጣ ነገር ነው። እዚህ ጋር ሰላጣ ምናምን አለ። ብዙም ደስ አይልም ምግባቸው በጣም ነው። እኔ እንጃ አላቅም ደስ የሚለው ካለ። እዚህ ጋር አሳ ምናምን አለ። እዚህ ጋር ሾርባ የሚመስል አለ። ሾርባ ነገር ነው፣ በምን እንደተሰራ አላቅም። እዚህ ጋር ደግሞ ቀለበት ምናምን እንትን እያሰሩ ነው ሙሽሮች። ብዙም አልቀረጽኩትም፣ ያው ብዙ ሰው ስላለ ፈራውኝና በትንሹ ነው የቀረጽኩላችሁ። ከርቀት ሁኜ ነው የቀረጽኩትና ለዛ ነው ብዙም እንትን ቀረብ ብሎ ማይታየው። ትንሽ ያስፈራን። የሰው ደግሞ የሌላ ሀገር ዜጋ ምናምን ስትሆኑ በጣም ስለሚያፈጡ እንደዛ ነው ብዙም አልቀረጽኩትም። ቀረብ ብዬ አልቀረጽኩኝም። እና እዚህ ጋር ቀለበት ምናምን ሙሽሮች አሰሩ። በቀጣይ ደግሞ ያው የሷ ቤተሰብ የሱን ቤተሰብ ይመጡና የሷና የሱ ቤተሰብ ሲመጡ ደግሞ እንትን አለ ሪል ፖኬት ነው። እዛ ውስጥ ስጦታ ምናምን አድርገው ለሰው ይበትናሉ ማለት ነው። እና እንደዛ ነው። ከተመቻችሁ እስከ መጨረሻው እዩት። ትልቅ ሰርግ ምናምን አይደለም፣ ትንሽዬ ነው፣ አነስ ያለ ሰርግ ነው። የጓደኛዬ የእህቷ ሰርግ ነበርና ካልሄድን ምናምን ስትለኝ እዛ እኔ ደግሞ ለምን ሂጄ አላይም ምን እንደሚመስል ሰርጉን ለምን አላይም ብዬ ሄድኩኝ ማለት ነው። እና ይሄን ይመስላል። በቀጣይ ደግሞ የሷ ቤተሰብ ይመጣሉ እና የሱና የሷ ቤተሰቦች ይመጣሉ። እንደዛ ነው። ብዙም እንትን ያው ብዙም እንደኛ ሀገር አይደለም። ያው የኛ ሀገር ሰርግ ሲሆን ደስ ይላል። የሆነ ጭፈራ አለ ምናምን